ጃሊ መች ነዳው ተከለዳው ስልኩ ነው ይኸውልሽ በኋላ መኪና እስቲ መኪና ይገድ ዋጥኩት በቃ ጨርሽ ሁሉ ነገር አስጠልቶኝ ታርጋውን ይዟል በቃ ቀይሪ አሚና ቀይሪ ምንድነው የምትይዘው ደደከው አላምጣ ይልቃሚ አንዴ ማናገርሽ ጉዳይ ነበር ባክቶኝ ምንድነው መንጃ ፍቃዴን አስነጥቆ ማናገርሽ ነገር አለ ማለት ቁም ነገር እኮ ነው እና እኔ መንጃ ፍቃድ ቀልድ ነው እዚህ ማንንም መንገደኛ ነጥቆ ይሄዳ አንዴ ቅድም ዝም እሺ አሁን ምንድነው ማረገው እሺ በቃ እኔ ደስ ያወጡ ነገር ስባቸው እሱ ሴት ይዞልኝ ሴት ይዞ መጥቶ ሴት ጋር አይቻው መድኃኒዓለም ጋር ጃንጥላ ልጅ በሄዱ እነዚህ አየሽው ይኸውልሽ አየሽው ይኸውልሽ እሷን ይዞ ነው አዎ ራሷ ነች መድኃኒዓለም ክብር ይስፋ ለዚህም ነው የሁሉ ሰዓት አረባ ከተሎ በልሳ አይመጣ ዳንደራሽ አስቀዳሽ ሆነችልኝ ብዬ ሳስብ አንቺ ለካ በሌሊት ሌላ ቦታ ሄድሽ ቤተክርስቲያንማ እኮ ደርሼ የተመለስኩት ቆይ ለምን አትነግሪው ምን ነው ነግረው እንደምትወጁ ነው ቆይና ባልወደ ነው በሌሊት ተነስቼ እዛ ድረስ ሄድኩት ባክሽ ከሱ ይልቅ አባቱ የሚገርመው አራዳ ናቸው ወይ ለምን ይዘሽ ቅጥም አድርገሽ አስቢው ማንን ሳይፉ በያለ ሞጥሎኝ እፍ ይበልና አንቺ ቀልጂ አንበሳ ሄላው ልጅ ማለት አራራራ ሰይፍዬ ዶልዱማሽብኝ ነበር አሁን ስለታማ ሆንሽልኝ እናቴ ሰይፍ ነው ሆንሽልኝ አንበሳ ዛሬ እውነቴን ነው የምልህ አጉርታኛል የት ናሳመኝ እኮ ነው የምልህ ጎበዝ ማርያምን መንገድ ተዘግቶብኝ እኮ ኧረ ጠርቅምቅም ብሎ አይዘጋ እውነቴን ነው የምልህ እንዴት ነው ሳንካ መች እኔ ጋር ደረስከውና ይስመኛል ሰይፍዬ መጣ እችን ማናለሽ እሳ እኔ አልኩት ልጅቷን እስማ እንዴ ገና ስንት ነገር አለ ምን አለ ቤተሰብ መተዋወቅ አለ አረ ስንቱ ቆይ ቤተሰብ ባንተዋወቅ አስረግዟትስ ብንተዋወቅ አንግባባም ምንድነው ችግሩ እችን የመሰለኝ ከየት ነው ያገኛት እንዴት አገኛት ይሄ ማን ነው ስሙ ጎግል የሚባል ትጎለጉላለህ ነዋ መቼም እሷን የመሰለች ልጅ እዛ ውስጥ እንደምትገኘው እንደዚህ መሬት ላይ ትገኝ አገኘኋት ብትለኝም አላምንም እውነቴን ነው እሷን እንድታመልጠን አልፈልግም እሷን የመሰለች ልጅ እንድታመልጥ አልፈልግም እሷን ከምታጣ እኔንም እናትህንም ብታጣ ነው የሚሻለው እንዳትሞኝ ጎበዝ አይተንሻል አንበሳ ነሽ ሙሽራ ቤላ ሰይፍዬ ከረሜላ ነው እኔ አንገት ልድፋ ላገርግርልህ አለ አዝማሪ ቆይ ነው የምለው ምን አናገርካት ጨረሳችሁ ጉዳዩን አልተመቸኝም እኮ አልተመቸኝም እንዴት ነው የማይመችህ አንድ መኪና ለሁለት ከዚህ በላይ ምን እንዲመችህ ነው የምትፈልገው ነው ወይስ ማርስ ላይ ወጥቼ በልጅ ልከራይ ልትፈልጋለህ ቀሰልልህ እቺ በትላለች ምን ማለት ነው እቺ አልተመቸኝም ቀስ እያልክ ነው እንጂ ምንድን ነው ቀስ ብለው ጭራሽ ማበረታታት ሲገባሽ አንቺ የተወለደበት አልጋ ላይ እንዲያረጅ ትፈልጋለሽ እንዴ አንተ ቁጭ ብለህ እኔ ሴቲቱ እንዴ ደግሞ አንቺ ሴት ሆንሽ እንዴ አንቺ እኮ አላንጠለጠልሽም እንጂ ወንድ ነሽ እኔ እዤው ዞራለሁ እንጂ ሴት ነኝ
ወይኔ አመለጠችኝ አልተመቸኝም ሰይፊ ይቅናሽ በለኝ እርግጠኛ ነኝ ዛሬማ ከመኪና ተመልካችነት አድናቂነት ወደ አሽከርካሪነት የምሸጋገርበት ቀን ነው እኔ እንጃ እኔ ግን አልመሰለኝ ብዙ ጊዜ እኮ መስሪያ ቤቶች ወንድ ነው ያውም ሽማግሌ ወንድ ነው የሚቀጥሩት ካልሆነ ወይ ሌላ ስራ ለምን አንፈልግ አንሰልህ አንድ ነገር ፈልገው በእጅ እንደምታስገባው እርግጠኛው አለቀ በቃ ካልሽሽ ይቅናሽሽ አሜን እኔ ቆንጆ እንዲህ ነው እንጂ ደግሞ አምሮባል እንዳትጠላ ምን ነው ባረገው በልበል የሰይጣን ጆሮ አይስማ ኧረ አይስማ እንደው ማግኝቼ በነገርኩት የማይመስል ነገር ለሚስት ነው ለእህት ነው አትንገር የሚባለው ለሚስት ኦኬ እሺ ሃይማኖት እንተ መታስከርክረሻል ከልጅነቴ ጀምሮ የት ሰርተሻል ሰፈር የሽቦ መኪና ያለሽ መስሎሽ ነው ገብቶኛል ማለቴ ተቀጥሬ ሰርቼ አላውቅም ግን ከልጅነቴ ጀምሮ ህፃን ሆኜ ነው ማሽከርከር የጀመርኩት አንዴ ነው ነገሩ ቶዮታ ሎንግ ቤስ ታውቂያለሽ ቶዮታ ሎንግ ቤስ ከቶዮታ ካምፓኒ ላንተ የስራ ልምድ ግን ማምጣት ይኖርብሻል ከየት ለማኑ መንጃ ፈቃድ አለሽ አለኝ ወሰንች ትላንትና አንዱ ትራፊክ ኃይሉትን መንገድ ላይ ነጥቆኝ ሄደ እየቀለለ እኮ ነው ስራ ላይ እኮ እኔም እኮ የቀለድኩኝ አይደለም ካዳ ቶዮታ ሎንግ ቤስ በመላስ ምንድነው መስሎሽ ነው አይደለም እሱ እንደሰጠኝ አምጥቼ ስጣው ኧረ በእናታችሁ ምን ችግር አለ አልገቡልህ ኧረ በእናትህ ሰይፍዬ ቀላል ተላግኩኝ ብታይ እኮ የሆነ በቃ ምንም ፎጋሪ ነገር ነው የመሰልኳቸው ቆይ ግን ሰይፍዬ እኔ አሁን መንጃ ፈቃዴ ምን አባቴ ነው ማድረግ የፖሊስ እናመልክታለን ደስታዬን ሼር የሚያደርገኝ ሰው ፈልጋለሁ ሶደሬ ያደለው ቤተሰቡን ይዞ ኖ ታስቀናላችሁ ማለት ነው ቻው ይሄ ነው መንጃ ፈቃዴ የወሰደብኝ ይት ቤት ዛሬ ሙሉ ወጪ በእኔ ነው አይው ምንም አንገራገር የለም የት እንኳን ደስ አለ በቃ ሰሞኑን መጥቼ ገንፎ በላለሁ ቆይ ሰይፊ አንዴ መልሼ እደውላለሁ ይሄ ግራ በቃ ሌላ ጊዜ እንገናኛለን ችግር የለም እንገናኛለን እሺ በቃ ቻው ደውላለሁ ምን ሆነሽ ነው አንቺ ምን ሆነሽ ነው ሂድና እዛ ለማግኘት ፈልግ እና ምን ፈልግሽ ምን ፈልጋለሁ መንጃ ፈቃዴን ነው መንጃ ፈቃድ እኔ እኮ ንዴቴ ሲበርድልኝ እላዩ ላይ ባለው ስልክ ቁጥር ብደውል ስልኩ አይሰራም ስራ እንዳስመለጥከኝ ታውቃለህ እዚህ ታዲያስ በጣም ረጋበያ በቃ እኮ አለፈ የስራ ቀጠሮ ስለነበራት እዛ ሄዳ ነው በኋላ ስለማገኛት አንተ ልጅ በኋላ እና ነገ የሚባል ነገር ተወኝ ምን ማለት ነው ይሄ ለምንድን ነው አብራት አልሄድከው ምን አደርጋለሁ ብዬ እኮ ምን አደርጋለሁ አንዱ እንዳያደርግብህ ታደርጋለህ እንዴ የምትፈልገውን ነገር ለማድረግም ሆነ ለመናገር ድሉን ታገኛለህ እሷ ጉዳዩን ጨርሳ ስትወጣ አንተ በዛ መገኘት አለንታነትን ያረጋግጣል አንዱ እንዳያይብህ ጥላ ከለላ ትሆናለህ እንዴ የስከዛሬው አልፏል ከዛሬ በኋላ ግን ካጠገቧ ፊት የለም ይሄ ማነው ስሙ የምትሉት እንዳያረጋት አንዱ ይሄ ቴካዌ የምትሉት እና የብር በሾፌርነት ልትቀጠሪ ነበር ነገርኩ እኮ መኪና በጣም ነው የምወደው አንድ ቀን የራሴን እስክገዛ እስከዛ የተከፈለኝ ልርገጥ ብዬ እኮ እና ገልባጭ ቢሰጡሽስ ወይ ገልባጭ አራት እግር ይኑረው ብቻ ጠረጴዛም ቢሆን እግሮቹ ጎማ ከሆኑ ታዲያ አይደለም ሰይፌ የዛሬው ላይ ላጠይቀኝ መኪና መሰላየው ወይኔ ሰይፌ በቃ የሆነ መኪና ውስጥ ቁጭ ብዬ እኮ ብሌን ውስጥ ያለው ነው የመሰለኝ ብታይ መንገድ ላይ ሴት አንድ ቀጭ ድምፅ አያሰማ ለጥ ብሎ ነው የሚሄደው በእውነት ሰይፍዬ መኪና መሆኑን ራሱ ያወቁት ልክ በሬ ላይ ሲያወርደኝ ነው ደግሞ ምን እንዳደረኩ ታውቃለህ ካላስነዳኝ ግግም አልኩበት እሺ አስነዳሽ ምን ያስነዳኛል እባክህ ሌላ ጊዜ አስነዳሻለሁ ብሎ የምን ሌላ ጊዜ ነው ከዚህ በፊት የደረሰብሽን ታውቂያለሽ አይደል ውይ ሰይፍዬ
ይሄ እንኳን እንደዛ አይደለም ብታየው እኮ እንደዚህ አትልም የሆነ ምስኪን ነገር ነው ምስኪን ዛሬ አይደል እንዴ ታውቁሽ ይሄንንማ በእርግጠኝነት ትለየዋለህ በይ አንተን ማስተዋወቃለሽ ብቻ እንጃ እኔ ግን ደስ አለኝ ወይ ሰይፊ ይሄማ አይደለም መቼም ቢሆን አይገኝም በእውነት ሰይፊ ደውላለሽ ይሄ ሁሉ ነገር ምትለፈልፊው ለሰይፉ ነው አይደል አዎ ምን ነው ምን ሊያስብ እንደሚችል መቼም መገመት የሚከብድሽ አይመስለኝም ምን ያስባል መኪና እንደምወድ ያውቃል ስለ መኪና አይደለም ስለ ባለ መኪናው ምን ሆነ እንግዲህ ተናግሬያለሁ የአንድ ነገር ዋጋ ውድ የሚሆነው ፈላጊ ሲኖረው ነው ኋላ ጉድ እንዳትሆኝ እሱን ነይ በቃ ሳሚ ምን ይሉኛል ይሄ ማን ነው ሬዲዮ ጣቢያ FM ይሉት ታዲያ የሚቀበጣጠሩት ዝም ብለው ነው እንዴ አሁን አንዷ በቀደምለት ምን አለች ለመጀመሪያ ጊዜ ፍቅሬን የገለጽኩለት እኔ ነኝ አለች አንዷ ደግሞ ምን አለች ከንፈሬን ለመጀመሪያ ጊዜ እንዲስመኝ ሲኒማ ቤት ይዤው የገባሁት እኔ ነኝ አለች ሌላዋ ደግሞ ምን አለች ተሱ ፍቅር ስለነበረኝ እንደማያገባኝ ሳቅ እንዲያስረግዘኝ ነገሮችን ያመቻቸሁለት እኔ ነኝ እግዚአብሔር ይመስገን መንታ ታቀፍያለሁ አለች እንግዲህ ምን ታመቻች ማጠኗን ይሁን አልጋውን ይሁን አልገባኝም እንደዚህ አለች እንግዲህ ይሄን እናደምጣለን ለነገሩ አንተ እንን ተሰማለህ እባክህ እንደምንም ብለህ ሬዲዮ ለማዳመጥ ሞክር እስቲ ይሄ ማን ነው ፍቅር ክሊኒክ ነው የፍቅር ሆስፒታል የሚሉት ፕሮግራም አለ እሱን ተከታተል ማን ያውቃል ይሄኔ ስምህም ተጠርቶ አልፎ ይሆናል የምን ስም ነው የሚጠራው የምን ይታወቃል ታይ ሰፈር ወይ ደግሞ ላይ ሰፈር አንዷ በሰይፈ ፍቅር ብን ነብያለው በህግ አምላክ በባንዲራው አገናኙኝ ብላት ተናግራ ይሆናል እኮ እንዴ ውቢት እኔን እኮ ነው እየተቆጣሽኝ ያለሽው እናንተ ተነጋግራችሁ መግባባት ካቃታችሁ ታዲያ እኔ ምን ላድርግ ምን አርጊ ነው የምትያት አንቺ ያገባሽው እኔን እንጂ እኮ እህቴን አይደለም ጥለሽው ሄድሽውን ቤት በተሸከመችማ አጨቀጭቂያት ሁለተኛ እዚህ ስልክ ላይ ትደውይና ውርድ ከራሴ ዝም በይ አንቺ አልሰማሽም ይኸው አንቺ እዛ ዘመዶችሽ ተመችተውሻል አይደለም እኛን ተይ ከቻልሽ ልጄ ላኪልኝ እንጂ እዚህ እየደወልሽ አጨቅጭቂኝ እጂ እዛ መጨቀጭቁን ጨቅጭቂ ከደወለሽ ታነሽና ጸቡ ከኔ ነው ግድለም ደውልላት መሽቷል እኮ አባባ የመቻል መሸመርኩኝ ግድለም ደውልላት አይ ነገ ይደርሳል በየኮ ኧረ ይደርሳል ሲነጋ እሱማ መድረሱ አይቀርም እኔ ምናልባት አንዱ ጭልፋት ይሄኔ ወደ ቤቷ ታክሲ ውስጥ ስትሄድ ስልክሽን ስጪ ብሎ ተቀብሎ ቀድሞ ወድሻለሁ እንዳላትና አንተ እንዳያሳጣህ ብዬ ነው እንጂ ይደርሳል እንደሱማ ለምን አይሆንም ለምንድን ነው የማይሆነው ንገረኝ እስቲ ቀድመህ ቃልህን አፈቅርሻለሁ ብላ አልሰጣህም በምን ታውቃለች አይ ሞኝ አትሁን ይኸውልህ አንድ ተረት አለ ሰውዬው አሉ ወደ ገበያ ጭነት ይዞ ለመሄድ አየር ሰውና ከጓደኛው ሊጓዝ ይሄዳል እዛ ድረስ ሲልና እንዴት አደራችሁ ይላል ሰዎች ቋቁሳቸው እየወለጉና እየጠጡ ነበረ ግባ እግር እርጥብ ነው ጥሩ ሰዓት ላይ ደርሳል ቁርስ እየበላ ነው ናገባ ገብቶ እየበላ ቡናውን ሲጠጣ ሌላው መጥቶ ይልና ቤቶች ይላል እንዴት አደራችሁ እግዚአብሔር ይመስገን ግባ የለም እኔ አህያ ፈልጌ ነው የመጣሁት አለ ያው እዛ ልጅ ታስሮልሃል ፍታን ነው ሰደብ የዚህ ጊዜ ወዳ ምን አለ ወይኔ እኔም እኮ አህያ ፍለጋ ነው የመጣሁት አለ አህያ የለም ቀድሞ በመጣ ሳይሆን ቀድሞ በጠየቀ ነው ዋሉት ይባላል ቀድመህ ካልጠየቅ ዋጋ የለውም እንዴ የዛሬ ጊዜና ሴት ልጅ ዓመት ሁሉ ተከትለህ እንደ ጦስ ዶሮ የምትዞራት የመብረቅ ብልጭታ ያህል ከንፈሯን ማለት ተመለስ ልቧ ላይ ተጠፋ ቁጭ ነው እሺ ቶ ይቅር ምልክት አድርግልህ መልሳ ብትደውልብኝስ እንዴት ደውላ ብትደውለው በሷ ሂሳብ አይደለም እንዴ ባንተ ሂሳብ አትደውል ምን አስጨነቀ ተከስራለህ ብለህ ፈርተህ ነው ወገኛ ነህ ሰይፊ ተነስተኛ ምን ማለት ነው እሱ መች ተነስቶ ያውቃል እንደተኛ አይደለም እንዴ የሚልኩ ባይሆን ልተኛና አቀፍ አድርገሽ ቻርጅ አድርጊኝ እኔን አይመስልሽም እንደሱ ነው የሚሻለው ቀድሞ በመጣ ሳይሆን ቀድሞ በጠየቀ ነው ዋሉት ይባላል ቀድመህ ካልጠየቅ ዋጋ የለውም ሴት ልጅ ዓመት ሁሉ ተከትለህ እንደ ጦስ ዶሮ የምትዞራት የመብረቅ ብልጭታ ያህል ከንፈሯን ማለት ተመለስ ልቧ ላይ ተጠፋ ቁጭ ነው ምን አድርግ እንደምትሉኝ እኮ ነው ያልገባኝ
ልጄን ከዘመዶቹ ላስተዋውቅ ብላ እንደ ዘበት የወጣች ልጅ ይኸው ዛሬ ነገ እያለችኝ 3 ዓመት ሞላት። በዚህ መሀል ያያችሁብኝ ነገር አለ? እያንዳንድሽ የሞቀ ቤትሽን ይዘሽ ልጅሽን እየሳምሽ ሚስትሽን አቅፈሽ እያደርሽ እኛ ላይ ዛሬ አጉል ሰላም አስከባሪ ልሁን ትያለሽ። ስሜትህ እኮ ይገባናል፣ ግን ስትደውል አንስተህ ካላወራሃት ምንድን ነው ማውራት? እንኳን አውርቻት አይኔን አይታ የምትረዳኝ ልጅ 3 ዓመት ሙሉ አወራኋት፣ ግን አልተግባባንም። እኔ ስለ ናፍቆት አወራታለሁ፣ እሷ ስለ መኖሪያ ፈቃድ ታወራለች። እኔ ስለ ትዝታ አወራታለሁ፣ እሷ ስለ ግሪን ካርድ ታወራኛለች። እኔ ስለ ጤንነት አወራለሁ፣ እሷ ስለ አሜሪካ ዜግነት ታወራኛለች። እስቲ እንደዚህ ሳቀል እሺ ቆይ ለምንድን ነው ስልክሽን የሰጠሽው? ሊያስረዳኝ ቃል ገብቶልኝ እኮ ነው። ከማስረዳት ውጪ ምንም ያወራሽ ነገር የለማ? ምን ያወራኝ? ምን ያወራኝ? እንጃ ግን ብቻ ደስ አላለኝ። እሺ እኔ አጓጉል ነገር ከሞከረ መኪናውን አስታቅፌው ቻው ላለሽ። አዎ ቆይ ስራ ስትያል ነበር። ለምን አርፊ ስራውን አትፈልጊም? ቆይ ስራው እስከሚገኝ ምን አለበት የሚያስረዳ ከተገኘብን ነገር? እንጃ ሰው ደስ ስላላለ ደወለ። ሄሎ፣ እዛ የነገርኩህ ቦታ ነኝ። ምን አይነት? እሺ ሰይፊ፣ ዛሬ ደግሞ ሌላ መኪና እንደሚይዝ ነገረኝ። ሰውየው ብዙ መኪኖች ተሮጡ አይቀሩም። ምን አለ አንዱ አለ ጊዜው እንኪ ሱቅ ምናምን ስትላጊ ተንቀሳቀሽበት ቢለኝ እንዴት አድርጌ እኮ እንደምነዳው እንዴ! ምንድን ነው በሰጠኝ አስረዳኛ። እውነቴን እኮ ነው። አንቺ ታይ መንገድ ላይ እኮ ነው። አኑና ታጋጭኛለሽ እንዴ? ብቻ ነው ትጋጭ። እሺ ቆይ ከዚህ እንውጣና እሰጥሻለሁ። አልፈልግም። አንቺን ብለህ ፈርተህ ነው አይደል? ይኸውና እየነዳሁ እኮ ነው። ተው ቆይ ላሳይ እንጂ እንድተውልህ ከፈለክ ልቀቅ። እሺ ቆይ ላቁመው። ቆይ ልንዳው። እሺ ቆይ ኋላ እኮ መኪና አለ። ናግባ እንጂ ምንድን ነው? ይልቅ ቃለ መጠይቅ አድርጌያለሁ ብለሽኛል። ይኸው እኔ ደግሞ የተግባር ፈተና ሰጠሁሽ። በሚገባ አልፈሻል። አረጋ በይ። እሺ ነው እንዴ? እየረዳሁት እኮ ነው። እኔ ጋር ስራ ትጀምሪያለሽ። ከምርህ ነው? ኧረ እንዳው ይኸው ጀምረሽዋል። የስ ሰይፍዬ እንኳን ደስ ያለ እንኳን ደስ ያለሽ በለኝ። በእናትህ ነዳሁት። ዋው ሰይፍዬ ብታይ እንደ ልቤ ከአዲስ አበባ ጫፍ እስከ ሌላኛው ጫፍ ድረስ ነው ያሽከረከርኩት። ሰይፍዬ ሰውየው ምን አይነት የሚገርም ሰው መሰለህ። በዛ ላይ ትህትን ነው። ስንት መኪና እንዳለው ታውቃለህ? 3 ሰው ከአንድ 2 3 መኪና ይኖረዋል። እኛ እዚህ ቁጭ ብለን የሰው መኪና እንቆጥራለን። አይገርምህም? ግን ሰይፍዬ እኔማ ሁሉንም በየተራ ካልነዳኋቸው ምን ብላለች በለኝ አለ። ከአሁን ደም ከሱ ጋር መገናኘት ታስቢያለሽ ማለት ነው? ማሰብ ብቻ። እንደውም ስራ ላይ አስቀጥረኝ ቃል ገብቶልኝ። ይህ ሰውዬ ግን ሰውየው ሰይፍዬ ምስኪን ነገር ነው። 10 ምስኪን ምክንያት ወይ ስለሱ ልሰማ ነው እንዴ ከአንቺ ጋር ማለት? ሰይፍዬ ታዲያ ለምን ትቆጣለህ? ለምን አልቆጣም? እኔ ምን አገባኝ ስለሱ ነገር? ቆይ ከአንተ ውጭ ማውራው ጓደኛ አለ?
ትናንት ውቢት ደውላ ነበር እና ተደጋጋሚ ከሆነ ሴት ጋር ይታያል አሉኝ። እውነት ነው ስትለኝ በፍጹም ስላት እሪ አለች። እውነቷን ነው እታያለሁ። ብርቅ ነው። ይኸው እንደውም ደወለች እሷ ነው። ምነው አንቺ እኔ ብቻ ቢበቃሽና ጓደኞቼን ሰላም ባትነሽ? ደግ አደረኩ እንኳን ታየሁ እና አፌን ከፍቼ ቆሜ ልጠብቅሽ ነበር። ኧረ በእናትሽ ወንጀል ነው። ኢንተርፖልን ላኪብኛ። ቻው 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 ቻው። ቆማ እየጠበቀች ነው። ቻው። የእውነት ግን አንተ ትታያለህ እንዴ? እሷ ናት እንግዲህ እንደፈረደብህ ተዳረቅ። ከኔ የበለጠ እናንተ ናችሁ የምታሳዝኑ። የተረጋጋ እንጂ ውሸቱን ነው። ስለተናደደብሽ ነዋ። ማንም እየጠበቀው አይደለም። ምንድነው ዛሬ ደግሞ እንደዚህ ዝም ማለት? ሀይሚ በእናትሽ አትሂጂ። ለምን? በቃ እኔ እሸኝሻለሁ እስከ ቤት ድረስ። አንተ ሁሌ ትሸኘኛለህ። ዛሬማ አንደኛው ሰንን ቀጥሬዋለሁ፣ ሁለተኛ ደግሞ እየመሸ ነው። ምንድነው ሰፊ? እንደውም አስተዋውቅና አብረን እንሸኛለን። እሺ? አልተዋወቀውም። ለብቻዬ ነው የምሄደው። እስቲ? አዎ ለብቻዬ እሄዳለሁ። አባቴ ሹፌር ነበር። ጩጬ ያለው ከሩቅ ሲመጣ ከሁሉም ቀድሜ የነበርኩኝ የመኪናውን ድምጽ ብላየው። ከዛ አባባ መጣ ያልኩኝ እየሮጥኩ እሱ ጋር ሄድ ነበር። እሱም ቅፍ አድርጎ ጉልበቱ ላይ ቁጭ ያደረገኝና መሪውን እያስነካካ ያስለምደኝ ነበር። በጣም የምትወጂው መኪና ምንድን ነው? ኧረ እኔ ምንም የመኪና ምርጫ የለኝም እንዴ። ዋናው መኪና ብቻ መንዳት ደስ ይለኛል። በጣም የምወደው መኪና ነው። በእናትህ ምን ሆነሻል? ሁሉ ነገርሽ መኪና ሆነ እንዴ? ደህና መሻችሁ። እኔ ምን አውቃለሁ እንዴ? ያን መከረኛ ወተት ፍለጋ ይሆናል ይሆነ። ሌላ ምን አለ? እስካሁን ያችን የመሰለች ልጅ ስሞትልሽ እስቲ ተመልከቻት። እችን የመሰለች ልጅ አጠገቡ አስቀምጦ መጀመሪያ ወንተል፣ ከዛ ደግሞ አቀፍ፣ በኋላ ደግሞ ሳምሳም እያደረገ የግሉ የራሱ እንደማድረግ እዚህ ብርድ ላይ እንደተቀመጠ ሰው እየተንቀጠቀጠ ይመጣል። ያሳዝናል እኮ የማፈሪያ። እስቲ አሁን ምን ይወጣለታል? ተመልከች እስቲ። እንደው ሳቋ ብቻ ድባቅ አይመጣም። ከኔ ልጅ አትበልጥም አይደል? ደግሞ አንቺ ልጅ ጎበዝ ነው ሲያነሳ። አሁን በመረጃ አቃተ ተደርጎታል። ና ና ና እንጂ ላኩ ና ብሎ ና ብሎ ከጓደኛ ጋር እንዴት ናቸው? ደህና ነን። እንትን ምን ትንሽ ተጋጫችሁ እንዴ?
ማለቴ አባባ ይሄ በምን የተጋጫችሁት? ሌላ ጓደኛ ይዛለች። የእሷ ሳይንስ ልጄንም ይዛ ሄዳ ባዶ ቤት አስቀረች። ከዚህ በኋላ ትመለሳለች ብለህ ታስባለህ? በፍጹም። ታዲያ እስካሁን ያው ሁሉም ነገር ያስጠላሽ እንደ እሱ ልክ ነህ። በጣም ቀለለኝ። ያ ሁሉ ሸክም የት ገባ? ያ ሸክመኝ ጎብቻ አልታየም። አጎበጥከኝ እኮ በእውነት። በላው በሩ ሳይዘጋብኝ ወደ ቤት ልግባ። ዛሬ ማደርቼ እህትሽን ታስተዋውቅኛለሽ። ኧረ እኛ ቤት ከመሸ ማንም አይገባም። ይሄ ደግሞ የአከራይ ተከራይ ግኖሽ። እሺ ሰላም በይልኝ። በላውን ወደዚህም ወደዛም ሳትል ቀጥ ብሎ ወደ ቤት ግባ። እሺ ቀጥ ብለህ እንደ የኛ እንደዚህ ይታጠፋል። ደግሞ አጠገቤ እንዳደርስ ሁሉም ነገር አይደል እንዴ? ቆይ የረጅም ዓመት ጓደኛዬ ናት አይደል እንዴ? ይወዳታለሁ፣ እሷም ትወደኛለች። ታዲያ ምን ግዴታ መናገር አለብኝ? ሰይፉ፣ ሴት ልጅ መወደድና መፈቀሯን ማወቅ ትፈልጋለች። ቆይ ሌላ ሰው ይውሰድብህ? ምንድን ነው? ምንም ነገር አይገባኝም። ይውሰዳት ሌላ ሰው? ምንድን ነው የምትይው? ማለት የእውነቱን ነው የምናገረው። ምንድን ነው? እኔ እኮ ልክ ልነግራት ስል ባለመኪና ይመጣል። ያሱን ነገር ለኔቶ ናይ ንገራት፣ ናይ ንገራት። ምን ማራቀው መስሎ ነው እንዴ? ና ያለም ና ውጣ። ወንድ ወዳጅ ያዝ ያለም ታዲያስ ና ሂድ ንገራት። ሂድ በርታ፣ ሂድ ንገራት። አባዬ በቃ አንተ ተመለሳ እንሄዳለን። እሺ ሂድ። ያው ሂድ ንገራት፣ አትፍራ። በቃ እኔ ጨርሷለሁ አባዬ። በቃ እሱ ነገር በቃ እሳት አመድ ወለደ። በእሷ ማርከታ ብትወጣ በእኔ ወኔ ብትወጣ እንዴት ደግ ነበር። ሙትቻ ጫይ መስል እኔን ካልጨመሩ በቢሮ ስልክ ደውልም አታነሽም። አላየሁትም። ሰይፉም ደውሎ ነበር። አሁንማ መጣሁ። በቃ ደረስኩ። የት?
እንዳይሆን ብቻ ወስዶት እንዳይሆን ገበና ስለዚህ የሚብለቀው ጭራሽ ፈትቼ ልቀቁት መሰለው። ቆይ ቀላል ነው። ቆይ ምን ሆነህ ነው? መኪና ተሰርቆ ለምን? ለዚህ ነው አንዴ ብብት ውስጥ አንዴ ኪስ ውስጥ የምትፈልገው? እንዴት አንቺ መኪና መሰረቅ ቀላል ነገር ነው እንዴ? አንተ እኮ ነህ ቀላል ያረከው። እንዴ ታዲያ እኔ አንቺ መኪና ተሰርቋል ብለሽ ፌንት ትነቂያለሽ ብዬ እንጂ ደስ ብሎኝ ነው እንዴ? ቆመ የሄድክ ነው ፌንት የምነቅለው። አሃ አንቺ ፌንት እንድትነቂ እኔ ፌንት መንቀል አለብኝ ማለት ነው። ሞክረው። በጣም ጥሩ። እንዴት ነው በይ? ከመጆሪ ነው ደግሞ እንደዚህ ከሌባ ተባባሪ ሆንሽው? ማን የሌባ ተባባሪ? አንቺ ነሻ። እንዴት? አሁን እዚህ ጋር ሚናሽን ለይልኝ፣ ማሊያሽን ቀይሪ። ይኸውልሽ ወይ እንደሱ ደግ አደረገ በይና ሳርሪኝ፣ አለበለዚያ ብስጭተሽ ተበሳጭተሽ አስገስሽ። ለምን ብዬ ለማን አባቱ ብዬ ነው የምትበሳጨው? አንተ ደብነህ እሱ አሮ ማነሳቱን ያጥፋ። ሁሌ መኪና እንዳለህ ነው። ደግ አደረገ። ይሄ ነው መልስሽ? ይሄ ነው መልሴ። 4 ነጥብ። በጣም ጥሩ። ይምጣት እዚህ ቤት። እኔ ባንጫው አይደለሁም። ኋላ እንዳትሞክረው። ምን እንዳይሆን ወደ ገፍትሮ እንዳይጥ ማንን? እንዴት የበሰበሰ አጥር ነኝ እንዳይሆን? አንሳይፉ በእውነት ዛሬ ካላናገርክ ሁለተኛ አታናግረኝ። ምንድን ነው? እኔ ሁለታችንም እንድንደሰት ነው መኪናውን ሲሰጠኝ ይዤ ወደ በቃ ደስ ብሎኛል። አረ ሄድክ? እሺ ታዲያ ምን ነው ሳቅ? ናፈቀኝ ስትይ ነው። ምን አትቀልብኝም እንዴ? ደግሞ ልጅቷን አየዋት። ፎቶ አደረሰሽ? አየሻት? ቆንጆ ናት አይደል? ጥሩ ልጅ ናት። ማን ነው ግን የሚያደርስሽ? እኔ እኮ ግራ የገባኝ እሱ ነው። ምን አሳሰበህ? አይ እንድንጠቀምበት ብዬ ነው። እንደዚህ ፈጣን ከሆነ አዳዲስ መረጃዎችን አብዴት እንድናደርግ። አሁን ግን መነጋገር ያለብን ይመስለኛል። ምንድን ነው የምንነጋገረው? ነይልኝ እያልኩ እኮ አንቺንም አሰለችው። ብቻ እያንኳጠጥክ እንዳይሆን። እሺ፣ በጣም ይቅርታ። ቆይ ታዲያ ለምንድን ነው ስብሰባ አለብን? ስብሰባ ናንተ ና ወይኔ ታንታ አንድ ጆን እያከሰል ቤት ያሞቃል። እውነቴን ነው። ልጅ አይደለም ማለት ይመጣ በበሮ ማምጣት ምን ዋጋ አለው? ሂድና አስወስጄ መጣሁ እያልክ ሂድ። ሰውን ማስገረም ትችልበታለህ። ገና ምን አይተሽ? በእውነት እንግዲህ እናያለን። ሄሎ፣ ባለፈው የበጨኝ ሰውዬ ነኝ። ምነው አመሞት እንዴ? እንዴ ለምን ያመኛል? ባለፈው ስመኝ አይደለም እንዴ የተለያየ ነው? አይ አሁን ራቅ ያለ ቦታ ስለሆንኩ ነው። የት ራቅ ያለ ቦታ? የራቅ ያለ ቦታ ስም የለውም እንዴ? ምን ያደርግሎታል? ከሰው ጋር ነኝ። ከማን ጋር? እሱን ተቡትና። ለምን እተዋለሁ? ከማን ጋር ነው? ምን ያደርግሎታል? አንተ ሲል ሰድበኝ ነው እንዴ? ኧረ እኔ አልሰደብኩትም። ይሄን ከአንድ ፍሬ ልጅ ጋር ሆነ ነው። ይልቅ አሞት ከሆነ ኧረ እኔም እግዚአብሔር ይመስገን አላመመኝም። ሆይ ወገኛ አንተ እርዳታ መጠየቅ መስሎ ነው? ይኸውልህ ያ ባለፈው ያጫወትኩህ ያ ሰውዬውን እገድለዋለሁ ብሎኛል አላልኩም? እንደው ዛሬ ካልገደልኩት ሞቼ እገኛለሁ ብሎ ያው በጠበጠኝ። ለምንድን ነው እርስዎ ይህን ነገር የሚነግሩኝ ለእኔ? እንድታማክረኝ ነው። ምን ነካ? ይኸውልህ እኔ ምን አልኩት መሰለህ? ተገደልክ አይቀር በላይም በምድርም በምን እንዳያስጠይቅ አድርገህ ግንባሩን በሽጉጥ በለው አልኩት። አይ የለም ይሄ ፋሽኑ ያለፈበት የድሮ አገዳደል ነው። እኔ መግደል የምፈልገው በቆንጨራ አቁሜ አናቱን ጭፍጭፍ አድርጌ ነው መግደል የምፈልገው ብሎ አሻፈረኝ። ኧረ በፈጠሩት ከሰው ጋር ነው። የዓመት አላወራም። አንዴ ብታዳምጠኝ የምትሆናለህ። ይኸውልህ ይሄ ነገር ተዉት ብዬዎታለሁ መጀመሪያ። ለምንድን ነው የምትወው? አንተ ሚስትን ተቀምጠህ ትተዋለህ? አልተውም። አሀ የሰው ስትቀማ ግን ትተዋለህ ማለት ነው። ማንን ነው የቀማሁት? ምን ነው ቀምተሃል እንደ ፈራህሳ? ኧረ እኔ ምንም አልፈራሁም። ምን ያስፈራኝ? ቀምተሃል መሰለኝ።
ሲጀመርም ነገሩ ወንጀል ነው ብዬታለሁ። እኔ ደግሞ ይሄንን መስማት አልፈልግም። ያውም ተመስማትም አልፈን እኮ ተስማምተናል። አሁን እኮ ያጣለን በየትኛው እንግደል እኮ ነው። በየት በኩል እንዴት አድርጎ ይግደለው? በእናትህ እኔ አይሆንም ማለት አባባ ያንተ ሌተስት አይደለም። የኔ ሞዴሉ አዲስ ይሄ ኒው ነው ያለ ኒው ነው ሞዴል አገዳደል ነው መግደል ፈልገው ነው እና የቱን ወይ ደህና ደሩ ታድራለህ። ቆይ አንሳ አረ በፈጠረው ተውኝ። ሰሌ ነኝ እኮ ማ ሰሌ ነኝ። ፎቶዎቹን አሳጥቢያቸው ላቀብልህ እኮ ነው። ደርሶኛል። ወሬኛ ይሄ ሰውዬ አንድ ነገር ያደርጋትና ገድዬው ነው። ምን ያደርጋታል ብለህ ፈራ? ይሉት ስንት ነገር አለ አንቺ ስለማታውቂ ነው። እሱ እንኳን አትስካ። ጥሩ ሰው እንደሆነ ነግራኛለች። ጥሩ ሰው? ለምንድን ነው ግን እሱ ጋር የምትሄደው? አይ ሰይፉ፣ እንደዚህ እንኳን እንድትላት አልፈልግም። የት ገባሽ የት ወጣሽ እንድትላት አልፈልግም። እኔ ራሱ እኮ አልላት ነፃ እንድትወልልኝ ነው የምፈልገው። በቃ እንደናደር ገጀራ ጋዛኝ እምቢ ካለ ይበሉት። ለእኔ ጥፋተኛው እሷ ናት ወይ? ገጀራ የሚገባት በሷ። እሱ የሰው ሚስት ጋር ምን አስኬደው? ባል እንዳላት ካልነገረችው እሱ ሳይጠይቃትም እንዴ ታዲያ? አረ ልጁ ራሱ የሆነ እንከፍ ነገር ነው። ጥላ ውስጥ ከሄደች ለሱ ፍቅር እንደሌላት ሊገባው ይገባል። አሁን ያኛውን መግደል ምን ማለት ነው? ምስኪን። በዚህ ጊዜ እንደዚህ አይነት አፍቃሪ መኖሩ ራሱ ተስፋ ነው በእውነት። ይሄ እኮ ከፍቅርም አለፈ። ገጀራ ራሱ ሲያስፈራ በጣም እንጂ። ኡፍ ደረስኩ። እህትሽን ሰላም ብሎሻል በይልኝ። እሺ ባይ። እረፍ። አንተ ግን ለምንድን ነው ማፈቀው? ማንን ነው? ምን እንዳላወቀ ትሆናለህ። ራስህን ነው በቃ ትሆን በማለትን እየገባት በጥጠት ምንድን ነው የምታውልኝ? ምን እንዳልገባው ትሆናለህ። ያ ማለት ሲያዩ ትልቅ ሰው ትመስላለህ። አገኛለሁ። ከሱ ጋር ያመሸችው ይኸው የፈሩት ይደርሳል የጠሉት ይወርሳል ማለት ይሄ ነው። እንደፈራሁት አስወሰድካት። ቆይ ግድልም ዘዴ ያነጣ ከእንግዲህስ በቃኝ። አፍን ሞልተህ በቃኝ ትላለህ እንዴ? አንተ ፈሪ ሴት መቅረብ ያለብህ መቼ ነው? አድጌ ትምህርቴን ጨርሼ ቤትና መኪና ሲኖረኝ። ለምን? አላሜን ስለሚያስቱ። ከዛ በፊት ከሴት ጋር ባይሳ ትገለኛለህ። በል ወደ ጥናት
አንተ ነበር ያደረግ ደግሞ እኔ ምን አድርጌ ፍቅሬን መግለጽ ለምን አቃተኝ? ልትስመኝ ስትመጣ ለመሸሸው ደዴ እና አርቲሙርቲ ምክንያት ወደዛ በልኝ አፍቃሪ ሰው ያፈቀረውን ሰው መፍራት ያለ የነበር የሚኖር ነው። ምን አዲስ ነገር አለ? ጥፋትን ለመሸፈን እሱንማ ተነጋግረናል እኮ። ጥፋቴንማ ነግረኸኝ ተነጋግረን ለአንድና ለመጨረሻ ጊዜ ዶሴውን ዘግተናል በይቅርታ አይደለም። አሁን እኮ ይቅርታ አድርግልኝ መስሎኝ ነው የምመክር። አትምከረኝ። ያንተ ምክር ነው ገደል የከተተኝ። ሴት ጋር እንዳለ ደርሰሃል እኮ። በእሷ ብርታት ነው። እሷ ባትሆን ኖሮ ማን ነበር እኔን የሚቀርበኝ? ሰው እንደናፈቀ ይኖራለሁ እንጂ ዝበል ወናፍ ሪከርድ እንደሰበራት ቤት በር ሰብረ ከምትገባ ወንድ ኮን ብጮኛን ይወስዳት እስስቱን አንቃ አትቀበልም። እዚህ ነው የምትደነፋው። ንፋሳ የሰው ንፋሳ አልፈልግም። ከዚህ የራስህ ጉዳይ ይደነፋል። ደግሞ ወይ ታዲያ አይነት ግራ መጋባት አንቺ ከይ መንገድ ላይ እኮ ነው ይሁና ታጋጭኛለሽ። በጣም ወደውሽ ነው። በእናትህ ትንሽ በእናትህ እንዲህ የናፈቀኝ ጌት መጣ እባክህ። ምኑ ፈገግታህ ነዋ። ረጅም ጊዜ ከሆነ ጥሎ ከጠፋ አግኝቼው እኮ ነገርኩት። እሱም ወዲያው ሰማኝ። ማን ነው? ሰይጣኑ ነው። ምን ወሰንክ? ምንም ውሳኔ ያስፈልገው። ለምን አንተ ራስህ እዛው እሷ ያለችበት ሄደህ ሁለታችሁ ተነጋግራችሁ አንድ ነገር ላይ ደርሰህ ለምን አትመጣም? የት? አሜሪካ? አዎ። መቼ አብደትኩኛል። ብሄድስ ሀይሚን ለማንትዬ እኔ ግን የመጨረሻ መፍትሄ ይመስለኛል። ምን ሀይሚ ሀይሚ የምትባል ሴት ማናት? እሺ በአስቸኳይ እንድታጣራልኝ በኋላ ጉድ እንዳልነው። እሺ ምንድን ነው? ውርስ ነው ሁሉም ያንተ። ምን እያልከኝ? ከአሁን በኋላ እንዳችን ማድረግ የምለው ነገር የለም። አግባ አታግባ፣ በዚህ ግባ በዚህ ውጣ የምለው ነገር የለም። ተኝተህ የምትጠብቀው ይሄን አይደል? ያው ለምንድን ነው ግራ የምታጋባው? እስቲ እንደው በፈጠረሽ በምታምኚው ቢሆንብሽ ዝም በይ እንጂ። በህይወት ዘመን ያጋጠመህ ፈተና ማለፍ ሲያቅትህ መኪና ጠይቀኛል አይደለም? እኔ ደግሞ አንተን ደስ የሚያሰኝ ከሆነ ያው የቱንም ጨምሬልሃለሁ። እንስሳ አይደለሁ። ከሚበላውና ከሚጠጣ በላይ የሰው ፍቅር ነፍገኝ ነው ያደኩት። ደግሞ ለኔ የምታስብ የኖረው መኪና ውስጥ ጠይቅ እንዲህ ብለህ ታስመልጠኝ ነበር። አይ በመኪና ትወስዳብኛለችና በመኪና አስመልሳታለሁ ብለህ ያሰብክ ጊዜ የአንተ ስህተት ትልቁ ተጀመረ። ይሄ ልዋጭ እንጂ ፍቅር አይደለም። አሁንም ቢሆን የራስህ ዘር እንዳይቋረጥ ብለህ ነው እንጂ ለኔ አስባለሁ። እንዴ አንተ የኔ አይደለም እንዴ? አንተን ለማስተካከል ስላለም እንዴ ሁሉ ሽቅብ ቁልቁል ምለው? አዳምጥ፣ እውነትን ተጋፈጥ። ማሸነፍህም መሸነፍህም በምክንያቱ። አለበለዚያ ይሄ ባህሪ በዚሁ ከቀጠለ ማግኘት የምትፈልገውን ነገር ሁሉ ማሳመን ሳትችል ስትቀር በገንዘብ መግዛት ትጀምራለህ። እንደሱ እኮ አይደለም የኔ ልጅ። ደግሞ እሷ የሄደች እንደሆነ ለአንተ የዓለም መጨረሻ ማለት ነው? አዎ የዓለም መጨረሻ ማለት ነው። አንተ አልበዛም? ለእሷ ነው መልስ መስጠት አለች እኮ። የፈራው እንዳይመስልህ። ያስፈራራኝ ነው እንዴ? ያስፈራራኝ ነው። ለምጣልህ ዞር ከዛታል። በልጅነት የጀመረው በዚህ አይደል የጀመርከኝ? ና በሱ ጨርሰኝ። አልሞት እና ጨርሰኝ። ግረፈኛ ና ግደለኝ። እንደው ሀይሌ ልጅ ነኝ ቦልቻለሁ። ና ግረፈኝ። ከየት ነው የሁሉ ውበት እባክህ? ያው ከላይ ነው እንዳደረገዋለህ። ታዲያ ምን አለ ለኛ አስር እንዴ? ዝም ብሎ አይሰጥም። ስንቱ ጣውረድ አለው መሰለህ። መልፋት እንኳን አልፈልግም። አንቺ በቃኛል።
እሺ ዛሬ ደግሞ ወዴት ነው የምትወስደኝ? ይሄን አለባበስና አንቺን የሚመጥን ቦታ እያሰብኩ ነው። ይሄን ያህል ያ ጓደኛሽ ግን ያመዋል እንዴ? ያቱ ጀግናን ማን ይወልደዋል ቢሉ መከራ አላሉ። በለጋነቱ ያጣመምከውን ከጠነከረ በኋላ ለመመለስ መጨረሻው ስብራት ሆነ። በይ ይልቅ እልል ማለት ካለብሽ ዛሬ ነው። እልል የሚያሰኝ ቀን ነው ዛሬ። ምን እልልታለሁ? አዎ እልል በይ። የእስከ ዛሬ ፎርጅዱ ሰይፉ ነበር። ዛሬ ግን ስለታም ሰይፉ አድርጌልሻለሁ። ይኸው እንደፈራሁት በዱላ የማይመለስ ሆነ። እጄ ወደዛ ብታስፈራሪ እናስፈራሪ። ይኸውልሽ ስለትም ማስገባት ካለብሽ ዛሬ፣ ሻማ መለኮስም ካለብሽ ዛሬ። ዝም ብለሽ አታማርሽ። ዝም በይ። ዝም በይ? አዎ ዛሬም ዝም እንድል ትፈልጋለህ? ይሄ ልጅ አንድ ነገር ይሁንና ዛሬን እናንተ ይለይልናል። ልብ የመመርመሪያ አለሽ። ልጅሽ አይነጥላው አባቱ ነበር። ዛሬ አይነጥላው ተገፎለታል። ደስ ሊልሽ ነው ይገባው። ማን ያሰረው ማን ይፈታው መሰለሽ? እኔ ተናግሬያለሁ። እኔው ነኝ ያሰርኩት። እኔው ፈታዋለሁ። መብራን አንድ ልጄ ለበጎ የነገርኩትን አጣሞ ሰምቶ ተበላሸብኝ ባልኩት ወቅት ጠይቄሽ ምልክት አሳይተሽኛልና አሁንም ቢሆን መጨረሻውን አሳምርልኝ። እኔ ባንቺ ተስፋ አልቆርጥም። ባንቺ አሁንም ተስፋ አልቆርጥም። አንድ ልጄን ግን አደራሽ ላንቺ ሰጥቼሻለሁ። ጓደኛ የለውም እንዴ? ጓደኞችማ አሉት፣ ግን እኔ ብቻ ነኝ ሴት ጓደኛ። ሁሉም ወንድ ናቸው። አንቺ እንዴት ቀረብሽው? ለነገሩ አንቺ ሁሉም ወንድ ጓደኞች ናቸው ብትይ ከመቼ ጀምሮ እባክህ? ከልጅነቴ ጀምሮ። ያ ሁሉ ኩራት የት ሄዶ ነው ዛሬ? ኩራት አይደለም ፍርሃት። ስትፈራማ አየሁ እኮ ደፋር። ቆይ እንዴት ያፈስስከውን ለማፈስ እችላለሁ ብለህ ገመትክ? ከአንቺ በላይ የሚረዳኝ ማንም የለም። ሁሉን ታውቂዋለሽ። ስንቴ ጠይቄ ስንቴ እንዳሳፈርከኝ እየነገርኩ እኮ ነው። ቀስ በቀስ በቤተሰብ የተነጠቅኩትን አስመለስሽልኝ። ሰው የማልቀርበው መቅረብ አስተማርሽ። ሴት እንኳን ሲጠጋኝ የሚሸሸው ማቀፍ አስለመድሽ። የቀረኝ ፍቅሬን መግለጽ ነበር። ገና ለገና ከወሰን ጋር መቀራረብን አይታ ከሱ ጋር ለማለየት የምታደርገው እንደሆነ ሀይሚ አታውቅም ብለህ ጠርጥረህ ነው? ንገረኝ፣ ጠርጥረህ ነው ወይ? በፍጹም እንደዛ አይደለም። በቃ አልፈልግም፣ ተወኝ።
የኔ ቤት ፈረሰ ያለው ማን ነበር ማለት? ሃይሚ አንቺ ሃይሚ አንቺ ጥፋቱ የኔ ነው። ከዘወትር እናትና አባታችን ጭቅጭቅ አውጥቼ አንቺ እኔ ጋር እንድትኖሪ ሲወስን እንደኔ ድንጉጥና ፈሪ እንዳትሆኝ ነበር። አንቺ እኮ ምንም አላደረግሽም። ነፃና ግልጸኝነትሽ ተሳክቶልኛል። ጠንካራ ግን እንድትሆኝ አላደረግሽም። ሰው አይደለሁ እንዴ? በቃ በዚህ መልኩ እንድትቀጥይና ያልሆነ ውሳኔ እንድትወስኚ አልፈልግም። በደንብ አስቢበት፣ በደንብ አስቢበት። ስትልፈሰፈሽ ማየት አልፈልግም። ምን ሆነሻል? ያንተ ነገር እያሳሰበኝ ነው። የኔን ነገር ለኔ ተይልኝ አልኩሽ አይደለም እንዴ? አሁንማ ተገላገልክ። እፎይ ይበል። ነው ካለው ምንድነው? ውቢት የላከችው የፍቺ ጥያቄ ነው። ፍቺ? ማንን ነው የምትፈታው? እኔን? በሷም ብሶ ጥሩ ነው። ግን እኮ እውነት አላት። አንተም ከሆነች ልጅ ጋር በተደጋጋሚ ትታያለህ። ጓደኞችም ተው ቢሉ እምቢ አልክ። እኔማ የራሴ ወንድም ነው እንዳይነጉድ ውስጥ የገባው እያልኩኝ አስባለሁ። ስትል አሰበችው። እንዴት መጣላት? እዚህ ሀገር ጠበቃ ገዝታለች። እንግዲህ ፍርድ ቤት ትቀርብና እኔ ወሰነኝ ከውቢት ጋር ለመፋታት ሸንጎ ምቆም። ቅረብና ፍቺ አልፈልግም በል። አላደርገውም። በልህ ከዛሬ ነገ ትመጣልኛለች ብዬ ስጠብቅ ጭራሽ ፍቺ። ይህን አጋጣሚ ስጠብቀው ነበር ማለት ነው። ተዘጋጅታበት ነበር ማለት ነው። እኔ ደግሞ አሳያታለሁ። ግን ልጅቷ ምንህ ናት? እስካሁን ምንም አልነበረች። ከአሁን በኋላ ግን ምንም ትሆናለች። አንዴ ብቻ ነው የምነዳው። ሰውዬው ሴፍዬ ምስኪን ነገር ነው። እንደምናለሽ የራስን ኑሮሩ በቃ እኔን ተወኝ እንዴ። ላሳክሞ ደህና ነኝ። መጥቼ ልወስደው ያለህበት እመጣለሁ። ምንድን ነው የሚፈልጉት? ማሽላ ሲያበሽ ቀላሉ ማን ነው ገንዘብ የፈልገው? እና ምንድን ነው የፈለጉት? ግድ የለም የሆነ ነገር ሆነሃል። እኔ ምንም አልሆንኩም። ሆነሃል። ምንም አልሆንኩም። ሆነሃል አልኩህ። ምንም አልሆንኩም አልኩህ። ባትሆን ኖሮ ሆነሃል እልሃለሁ እንዴ? አይደለም ሆነሃል። እኔ ምንም አልሆንኩም። ሽማግሌ በላይ አካል ነገር ከባለቤቴ ተጣልቼ ነው። ሚስት እያለህ ነው እንዴ? ምን የሆነው? የተጣላኸው ነበረኝ ቢሉት ይሻላል። እንዴት ዛሬን ያህል ነገር ነበረኝ ቢሉት ይሻላል ትለኛለህ አንተ? ካላደለኝስ? ካላደለ አድሎሃል እንጂ አድሎሃል። ምናልባት ይሄን ብርታቸውን እያሳዩ በየአደባባዮች ኮሎኔል የሚሉ ሴቶች አታለው ከሆነ እንዳትሞት ኧረ በፍፁም እንኳን አንተ ጎረምሳውን አይደለም እኛንም እያሉ አቅል እያሳጡ እውነቴን ነው የምልህ። አሁን የበቀደም ዕለት ማይቶ አደባባይ ምንድን ነው የገጠመው? ምን የመሰለ ሽመል የመሰለ እንግዲህ ኋላዋ ነው የሚሄድ በልጥፍ ቱሪ ላይ ሆና እሷን እያየው ይሄ ነገር መቀመጫ ነው ማስቀመጫ ነው። እውነቴን ነው መለየት ቸግሮ ተከትዬ ስሄድ እንደሰመመኝ ነው አልኩህ። ተባላሹ ይለኛል።
ብለን በልልህ እንዴት የመሰለ አየር መቃወሚያ ያዘው ጎበዝ ነው። እውነቴን ነው። የት ቢሸፍቱ አልፌ ኬብሮስ ተመጣው ማለት አይደለም። እንደወጣው ቀረው ማለት አይደለም። አሁን እጅስ መከላከያ ያላት ነው ተመታ ማለት አይደለም። አለቀ ማለት እንደወጣ ቀረ ማለት ነው። ስለዚህ እኔ አስታርቃለሁ። ተውት፣ ችግር የለውም። እንዴት ፈጣሪም ጥሎ አልጣለኝም። ምን የመሰለች ቆንጆ አግኝቻለሁ። ሰው የሚነግርህን አትሰማም? አንተ ምን እያልኩ ነው? ምን እየነገርኩ ነው? ምንድን ነው የምታደምጠው? አሁን አልፈህ ስትሄድ እጅ መከላከያ ያላት ሰው ታስመታ ይሆናል። ትመታለች። እሱ ደግሞ አይምታ። ዶክተሮች ምንድን ነው እያሉ ያሉት? አንድ ለአንድ ተወስኑ፣ አለበለዚያ ትመታለህ። ይህንንም አላምታልክ ደግሞ ፈጣሪ ያለ አንድ ለአንድ ተወሰኑ ነው ያለው። ስታልፍ ምን ያደርጋል? ይመታል። ቀላል ይመታል። እንዴ ደግሞ እሱን ደግሞ እነዚህ አንመታም ታሉ። እኔም ዝም አልልም አለቀ። እመታለሁ። አዎ ልጅ አይደለም እንዴ ስታጠፋ ዝም እላለሁ? ደግሞ አመታት ስትሉ አመታት መሰለኝ። ቀንና ለሊት መለየት እንዳትችል አድርጌ ነው የምመታ። ይሄን ከልብ ጻፈው። እሺ እንውጣ። ወደ አስቸኳይ ስብሰባ አለብኝ። እንውጣ። እስቲ መጀመሪያ አንተ ተሰብሰብ፣ ከዛ በኋላ እኛ እንሰበሰባለን። በስተርጅና እኮ መቀመጫ ሳጣችሁ። ምንድን ያሉ ዝነጣ ነፍስሽን አታውቂም። እድሜ ለአንቺ አንቺን የመሰለች እህት እያለች ምን ይጎልብኛል ብለሽ ነው። ግን ፈርቻለሁ። እኔም ፈርቻለሁ። ለምን? ጉዳዩ ሲሪየስና ከባድ ነው። ተዘጋጅተሽበት ነኝ ያለኝ። ግን ሂሩቴ ምን ይለኝ ይመስልሻል? ላግባሽ ቢልሽስ? ወዴት ነው የምትሄጂው? ከእንግዲህ ልበጠብጣት አይገባም። እስከ ዛሬ ላረኳት ሁሉ ይቅርታ ጠይቃታል። እኔ ግን እስከ ዛሬ በደሌ ይቅርታ ጠይቄያለሁ። ከአሁን በኋላ ራስን እየበደልክ ያለው ራስ መሆን እንድታውቅ። ሄሎ ሰይፉ። ሄሎ ሂሩቴ። ሃይሚ አንተ ጋር ናት እንዴ? ኧረ አይደለችም። ምን ሆነች? አይ ቤት ውስጥ ኩርምት ብላ ምናምን አዝና ቁጭ ብላ ስለነበረ ምናልባት ያው አንተ ጋር እንድትመጣው አንተ ጋር ከመጣች ብዬ ነው። እሺ እኔ ጋር እንኳን አልመጣችም። በቃ ያው ሰይፍዬ እንደዚህ አድርግልኝ። ካገኘሃት የትም ብለህ ይዘህልኝ ና ወይም ደግሞ ደውልልኝ። እሺ ሰይፉ? ደውልልሻለሁ። እሺ። ስለኔ ያለሽን እውነተኛ ስሜት ማወቅ ፈልጋለሁ። ማለት ጥሩ ልጅ ነሽ፣ ተግባቢ ተጫዋች ልጅ ነሽ። ሁሉም ቢሆን የሚመኝሽ። በእኔ በኩል አንቺ ጥሩ ስሜት አለ። ጥሩ ሰው ነህ። ስለ ትዳር ምን ታስቢያለሽ? ሄሎ መቼ? አሁን? አዎ ትቻለሁ። እሺ